ብዙ ጊዜ በስደት ላይ ሆኜ እጨነቃለሁ። የሚያስጨንቀኝ ነገር አላውቀውም። በእርግጥ አዎ ብዙ የሚያስጨንቁን ነገሮች አሉ። ግን የጭንቀታችን መፍትሄ ከየት ነው የሚመጡት? የሚያስጨንቁን ነገሮች ውስጥ ከእነሱ ውስጥ እንዴት ነው የምንርቀው? አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምሰነበታችሁ፣ እኔ ጋ ሁሉ ሰላም ነው አልሐምዱሊላ። ክርስቲያን እህቶቼ ደግሞ ሰላም ሰላም ብያለሁ። ብዙ ጊዜ በስደት ላይ ያለ እህቶች ጭንቀት፣ ስትረስ በቃ ምን ልበላችሁ ብዙ ጊዜ እህቶችን እንዴት ናችሁ ስላችሁ አረ ይሄ አለብኝ፣ አረ ይሄ ነገር አለብኝ ይሉኛል። አዎ በስደት ላይ ብዙ ጊዜ እንጨነቃለን። ዛሬ ከሚያስጨንቁን ነገሮች 10 ይዤላችሁ የሚያስጨንቁን ወይም ደግሞ ከነሱ መራቅ አለብን ብዬ ከማስባቸው ነገሮች ናቸው። እስከ መጨረሻው ድረስ ተከታተሉኝ። ይሄ ቪዲዮ ከተመቻችሁ ደግሞ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለምትከታተሉኝ አመሰግናለሁ። ውድ የሀገሬ ልጆች የሚያስጨንቁንና እኔ የመጀመሪያው ወይም ደግሞ ከ10ኛው ልጀምርላችሁና ያልኳችሁን ነገሩ ልንገራችሁ። 10ኛው ስለ ወደፊት ከተመለሱ ማለት በህይወታችን ላይ ይሄን እሰራቸዋለሁ፣ ይሄ እቅድ አለኝ፣ ይሄን ማሳካት አለብኝ ብለናቸው ያልተሳኩልን ግን አሁን ላይ የባከንን የሚመስለን እህቶች ወይም ደግሞ አለፉብን እድሜን ጨረስኩኝ የምንላቸው ነገሮች አሁን ላይ ጭንቀት በጣም ይፈጥርብናል ማለት ነው። እቅድ እንዳይኖረን፣ የህይወት ወደፊት ተስፋ እንዳይኖረን፣ ይሄን አደርጋለሁ ብለን ተስፋ እንኳ እንዳይኖረን አሁን ላይ ምስቅልቅል እያሉ ለጭንቀት ላይ ስትረስ ከሚያደርጉ ነገሮች እነዚህ ነገር ናቸው። ምክንያቱም ያለፉት ነገሮች ዛሬ ላይ መገደብ እኛን ሊገድቡን አይገባም። እስከ ተነፈስን ድረስ፣ እስከ ቆምን ድረስ፣ እስከ ሰራን ድረስ የማይሳካ ነገር የለም። ወደ 9ኛው ልወስዳችሁ። ብዙ ጊዜ ሰው ሀገር ላይ ለጭንቀት ለስትረስ ከሚያደርጉን ነገሮች ወይም ደግሞ ከእነሱ መራቅ ካለብን ነገሮች 9ኛውን እንገራችሁ። ብዙ ጊዜ ሀገር ቤት ከሚመጡ አስጨናቂ ወሬዎች እና ተደጋጋሚ የምንሰማቸው ጥያቄዎች ብዙ እህቶች አገር ቤት እገባለሁ፣ በዛ ዓመት አገር እገባለሁ የምንል እህቶች የምንሰማው በቃ አላደል አይናችን ባላየው በተግባር በማናያቸው ነገሮች ተስፋ ቆርጠን እኔ እንዴት እሆናለሁ፣ እኔ ከዚህ ከሄድኩኝ እዛ ምን ሰርቼ እተዳደራለሁ፣ በቃ እኔ ገደል መግባቴ ነው ብለን ገና ምንም ነገር ባልተፈጠረ ነገር ራሳችን የምናስጨንቅ ነገሮች ከዚህ እንራቅ። ወደ 8ኛው ብዙ ጊዜ በማህበራዊ ህይወታችን ወይም ደግሞ ደጋፊ አማካሪ የለንም። ብዙ እህቶቻችን በተለይ በስደት ያለ ነገሮች በስደት ላይ ያለን እህቶች ይቅርታ ጓደኛ የለንም። የሆነ ሰው ጠጋ ብሎ እኛን የሚያናግረን ሰው የለም። ችግራችሁ ምንድነው የሚለን ነገር የለም። በቃ አረብ ሀገር ሄደች ሴት ገንዘብ አላት። የኛ ማለት ስደት ላይ ያሉቶች ብዙ ጊዜ እዛ ሰርታ ገንዘብ አገኘች እንጂ የሚለው እሷ ጓደኛ ያስፈልጋታል፣ እሷ የልብ ወዳጅ ያስፈልጋታል፣ እሷ አማካሪ ያስፈልጋታል፣ እሷ ጠጋ ብሎ ብሶቷን ያለባትን ችግር ያስፈልጋታል ብሎ አንቺን የሚያዳምጥ ማንም ሰው የለም። ይሄንን ከማሰብሽ በፊት አንቺ የራስሽ ጓደኛ ሁኝና በጣም ራስሽን ከዚህ ነገር አርቄ የራስሽ ወዳጅ ሁኚ። ሌላው ወደ 7ኛው ልውሰዳችሁ። ብዙ ጊዜ በስደት ላይ የሚያስጨንቀን ነገሮች ብዙ ጊዜ ላለውኝ የዛ ሀገር ሴት ወይም ደግሞ የዛ ሀገር የስደተኝ ራሴም ጨምሮ ማለት ነው ውዶቼ፣ እናንተን ብቻ አይደለም ራሴም ጨምሮ ነው ማለት ነው። ደግሞ እንዳሰርቡኝ ማለት ነው። ብዙ ሰዎች ይጠይቃለሁኝ እንዴት ነሽ ስላት እኔ ራሴን አሞኛል፣ እኔ አካሌ ጤነኛ አይደለሁም፣ እኔ ውስጤ ጥሩ አይደለም፣ እኔ በጣም እናድዳለሁ። እኔ ጠይቂያቸው ሰዎች ከሚመልሱልኝ መልሶች እነዚህ ናቸው። ብዙ ጊዜ ጤናችን ላይ ሐኪም ቤት አልሄድኩም፣ ማስታገሻ ወሰድኩኝ፣ ምንም አልተሻለኝም፣ እንደው ይሄ ይሆናል ብለን አስቤ ነበረ፣ ግን ያን ነገር ወስጀም አልተሻለኝም። ስለዚህ ዛሬ ምርመራ አላደረኩም፣ ሆስፒታል ነበር መሄድ የነበረብኝ፣ ሳልመረመር መድኃኒት ወሰድኩኝ የሚሉኝ እህቶች በጣም ብዙ ናቸው። ውድ ቤተሰቦቼ ማለት ነው። ከዚህ ነገሮች ተጠንቀቁ፣ እራሳችሁን ጠብቁ። ምክንያቱም ጊዜያዊ ነገር ያስታገሰን ይመስለናል እንጂ ቋሚ ፈውስ የለውም። ጊዜው የምንወስዳቸው ነገሮች ማለት ነው። ምክንያቱም ለምሳሌ ፓናዶል፣ ፓራስታሞን ብትወስዱ በጤናችሁ ላይ ሌላ ችግር ያመጣል እንጂ ተመርምራችሁ የበሽታችሁን ምንጭ አውቃችሁ ቋሚ መድኃኒት መፈለግ ነው እንጂ ዝም ብሎ ያገኛችሁትን ነገር አታግበስብሱ። ወደ 6ኛው ልውሰዳችሁ ከኔ ጋር ከሆናችሁ ማለት ነው። ብዙ ጊዜ እዚህ ሀገር ከመጣን መብትና ግዴታችንን አናቅም። የትኛውን ማክበር የትኛውን አለማክበር እንደሌለብን፣ የትኛውን መስራት የትኛውን አለመስራት ህግና መብታችን አናቅም። ያ ደግሞ መስራት ያለብን አንሰራም፣ መስራት የሌለብን ነገር
መስራት የሌለብን ነገር እንሰራለን። ያ ደግሞ በሆነ ቦታ ላይ ያስቀምጠናል። ብዙ ጊዜ ከመጀመሪያው እስከ መጨረሻው ድረስ ያንን ነገር እንጋፈጠው ካለን አንጋፈጠውም። ሁሌ ፈጋሁኝ፣ ሁሌ ደከምኩኝ የምንል እህቶች አለን። የትኛው መሰራት አለበት፣ የትኛው መሰራት የሌለበትን ብለን ራሳችንን ከስትረስ ነፃ አድርገን ለቀቅ አድርገን ቢሆን ይሆናል ብለን እየተረጋጋን ስራችንን ስራ። ወደ አምስተኛው ልውሰዳችሁ። ብዙ ጊዜ ስደት ላይ ስንመጣ የሚያጋጥሙ ነገሮች ብዙ እህቶች ልንገራችሁ። እኔ ብዙ ጊዜ በስደት ላይ የማወራው ታሪክ የለኝም ውድ ቤተሰቦች፣ እውነት ለመናገር እንደሌላው ሰው አልቆየሁም። ግን ብዙ ጊዜ ጓደኞች አሉኝ፣ ከምሰማቸው ነገሮች ከማያቸው ነገሮች ልንገራችሁ። ብዙ ጊዜ ከገጠር ወይ ከኢትዮጵያ የተለያዩ ሀገር የመጡ እህቶች እዚህ በህጋዊ መጥተው ግን እዚህ ጋር ወይ ህጋዊ እንዳልሆኑ ይረዳሉ፣ ወይም ደግሞ አላደር ወይ ፍቃድ የላቸውም፣ ወይም ደግሞ እንደፈለጉ አሁን ለምሳሌ አንዴ ቢሮ ይወስዷቸዋል፣ አንዴ አንዱ ቤት አንድ ወር ሰርተው አንዴ ከቢሮ ያመላልሷቸዋል። በቃ ተረጋግቶ አለመስራቱ ራሱ ጭንቀት ይፈጥርባቸዋል። ያ ደግሞ ተረጋግቶ መስራት በእርግጥ ልብን ያረጋጋል፣ ገንዘብ ይቆጥባል። እና ከዚህ ነገር ከመጨነቅ ተቆጠቡ ማለት ነው። ወደ አራተኛው ልውሰዳችሁ። ብዙ ጊዜ አራተኛው የሀገር ቤት የሚመጡባቸው ከፍተኛ ኢኮኖሚ ገንዘብ ማለት ላኪልን አትላኪልን የሚሉ ነገሮች አሉ። ብዙ ጊዜ አራተኛው ብዙ ጊዜ እዚህ ጋር ሰርተን ገንዘባችን የት ላድርገው፣ ብዙ ጊዜ ገንዘብ የት አድርገው። ምክንያቱም አሁን ገንዘብ ብዙ ጊዜ ሰርተን ራሱ ማለት ነው ሰርተን በማልላከው ማን ያስቀምጥልኛል? ምክንያቱም እንጨነቃለን። ይሄን ቢያደርግብኝስ፣ ይሄ ባያስቀምጥልኝስ፣ ይሄን ባይገዛልኝስ ብለን በጣም ነው የምንጨነቀው። እና ብዙ ጊዜ ገንዘባችንን ሰርተን ወይ በባንክ የሚቀር አለ፣ ወይ በደላላ ገንዘባችን የሚበላ ሰዎች አሉ፣ የሚበሉብን ሰዎች አሉ። ወይ ደግሞ ብዙ ጊዜ ችግር ይሆናል ብዬ የማስበው ብዙ ጊዜ በጠለብ የሚሰሩ ሰዎች ንገራችሁ። አንደኛ ደሞዛቸው 1000 ሆኖ የሚላክበት መንገድ ደግሞ በጣም ርካሽ ነው። በዛ ላይ ደግሞ ሌላ መንገድ ሲፈልጉ ደግሞ እህቶችን ወይ ይበላሉ ወይ ደግሞ ገንዘባቸው መሀል ላይ ይቀራል። የቻላችሁትን አካል አስተካክላችሁ ከዚህ ከሚያስጨንቃችሁ ነገሮች እራቁ። ወደ ሶስተኛው ልውሰዳችሁ። ከፍተኛ የስራ ጫና የአካል ማለቴ ብዙ ጊዜ ስራ ሲበዛብን ለራሳችን አለመፍቀድ፣ በቂ እንቅልፍ አለመተኛት፣ ራሳችን ዞር ብለን ነገሮች እንደዚህ ይሆናሉ ብለን መውጫ መግቢያቸውን አለመመልከት ማለት ያስጨንቀናል። ብዙ ጊዜ ለራሳችን ጊዜ አንሰጥም። በተለይ በቂ እንቅልፍ አይተኙም ብዙ እህቶች። ያ ደግሞ አእምሮን በጣም ነው የሚረብሸው። የቻላችሁትን አድርጋችሁ እንቅልፍ ለመተኛት ሞክሩ ማለት ነው። ወደ ሁለተኛው እንሄድ። ብዙ ጊዜ እዛ ሀገር ከሚያስጨንቁን ነገሮች ልንገራችሁ። አንደኛ የቋንቋ አለመግባባት። ቋንቋ እስከምንለምድ ድረስ ያለው ችግር ልነግራችሁ አልችልም። ይሄ በእኔም ላይ ደርሷል። ከፈለግሽ አስቀምጮ ስባል ብድግ አርጊው የምባልበት ሰዓት ነበረ። አሁን ግን አልሐምዱሊላ ጥሩ ይመስለኛል። ያ ጭንቀት ሁሉ በሰዓቱ ያስጨነቀኝ ነገር ነው የምላችሁ። ያስጨነቀኝ ነገር እንደገና የዛ ሀገር የባህላቸው ቋንቋቸውን መልመድ በጣም ተቸግሬ ነበር። በሰዓቱ በጣም ያስጨነቀኝ ነገር ስለነበር ነው ሁለተኛ አድርጌ ያዝኩት ማለት ነው። አንደኛና ወደ መጨረሻው ልውሰዳችሁ። ብዙ ጊዜ ስደት ላይ ከሚያስጨንቁን ነገሮች አንዱ የቤተሰብ ናፍቆት እና ብቸኝነት። በቃ አለ አይደል፣ ቤተሰብ ወደዚህ ስንመጣ በጣም እንናፍቃለን። ትዝታ አለብን። የሆነ ጥለን የመጣነው ነገር አለ። እንዴት ይሆን እንዴት ሆኖ ይሆን? እዛ ደግሞ ከሚያስጨንቁን ነገሮች አንዱ ልንገራቸው። አንጠልጥለን የመጣነው ነገር ወይ ቆርጧል ወይ አልቆረጠም። በተለይ ከቤተሰባችን ጋር አንቺ ላክሽልኝ እኔ ላኩልሽ አለ አይደለም። ብቻ ምን ልንገራችሁ፣ ይሄ ነው ይሆንላችሁ አልፈልግም። ብቻ ከቤተሰባችንም ጋር ይሁን ከናፍቆት ጋር ይሁን ከትዝታ ጋር ይሁን ከልጆቻችንም ናፍቆትም ይሁን ከትዳር አጋራችንም ይሁን ብቻ ቤተሰብ በሚለው ነገሮች ላይ ብዙዎቻችን የምንጨነቅበት ጉዳይ እንደሆነ ሁላችንም እናውቀዋለን። መፍትሄዎቹን በሌላ ጊዜ ይዤላችሁ እመጣለሁ። ለዛሬው ግን እነዚህ ያስጨንቁናል፣ እነዚህ ሁሉ ብዙዎችን ያስጨንቃሉ ብዬ ያስብኳቸውን የዘረዘርኳቸውን እስቲ እናንተ የሚያስጨንቃቸው ነገሮች ከእነዚህ ውስጥ የትኞቹ ናቸው? ኮሜንት ላይ አስቀምጡልኝ። አብራችሁ ስለቆያችሁ አመሰግናለሁ። ቻው